ሰላም ሰላም የራሃ ፋሚሊ ቤተሰቦች ዛሬ በሌላ ቪዲዮ ተመልሼ መጥቼላችኋለሁ። የዛሬ ቪዲዮአችን ደግሞ በናይሮቢ የአበሻ ምግብ ቴስት እናደርጋለን። ሆቴሉ እንደምታዩት አዲስ ይባላል። ዛሬ አብሬ ሞክሮ ጀለስ አለ። እስቲ አባቴ ገብቷል። ኦሳማ ይባላል። ኦሳማ ቪኬ ያንተ ቻናል ኦሳማ ቪኬ ራሃ ፋሚሊ ዛሬ የሀበሻ ምግብ ልሞክርላችሁ ነው። ኦሳማ ቪኬ በራሃ ፋሚሊ ተከስቷል። ሰው እንዲህ ይገባል፣ አንዳንዴ ያጋጥማል። ሰው ወደ ውስጥ እንገባለን። የምንሞክረው ምግብ አለ ማለት ነው። ተከታተሉ። ስሙ ጋይስ ያው እንደምታዩት ወደ ውስጥ ገብተናል። ያው ሜኑአችንን ቼክ እያደረግን ነው። የሀገራችን ምግብ መቼም በጣም እንደናፈቃችሁ ተስፋ አደርጋለሁ። የተሰደዳችሁ ሰዎች ስፔሻሊ የተሰደዳችሁ ሰዎች እዚህ ጋር አሁን ክትፎ ይታየናል። ካሜራማን እስቲ ሜኑን ጠጋ ብለህ ምናምን ነገር ቼክ አድርጊው። እዚህ ጋር መሶብ ምናምን አለ። በጣም ጸዴ ነገር አላቸው። አንተ በእናትህ ምንድን ነው የናፈቀህ እስቲ ከሀገር ምግብ? እኔ ከሀገሬ ምግብ ሁሉም ናፍቆኛል ብራዘር፣ ያልናፈቀኝ ነገር የለም። አሁን ለምን እንዲህ አናደርግም? ስፔሻሊ በቃ ኢትዮጵያ የምትታወቀው አብዛኛው ጊዜ በክትፎ ስለሆነ የናፈቀነው ክትፎ ነው። በቃ ካሜራማኑ ስቲል የናፈቀው ክትፎ ነው ማለት በላተኛ እኮ ነው ይዘን የምንንቀሳቀሱ ሰዎች። ምንድነው የምናደርገው? ክትፎ እናዛለን። ጥሬ ክትፎ ነው የሚመቻ አንተ ኖርማል ላይ ነው ለብለብ ይሻላል። ለብለብ ክትፎ እናዛለን። እዚህ ጋር ደግሞ ዋጋውን እንደምታዩት ነው። አስገባላችሁ እስቲ ጋይስ። ክትፎ ለብለብ 500 ነው የሚሰለው። ሜኑአቸው በጣም አሪፍ ነው። ዶሮ አለ ምናምን ነገር ሁሉም ነገር አለ። በቃ እኛ ሀገር ውስጥ ያለው ማይገኝ ነገር የለም። አሁን ምን እናዛለን? ክትፎ ለብለብ፣ አንድ ክትፎ ለብለብ ከጎኑ ደግሞ የሆነ ነገር እንጨማምራለን። ምግባቸውንም ቴስት እናደርጋለን። የምንገኘው በኬንያ ናይሮቢ ነው። የራሃ ፋሚሊ ሰብስክራይብ ያደረጋችሁ እዚህ ጋር ኦሳማ ቪኬ አለ። ኦሳማ ቪኬ እዚህ ጋር ሊንኩን ታገኛላችሁ። ሰብስክራይብ አለ ኢንተርናል ጋይስ ሰብስክራይብ። እሱ ከኡጋንዳ እኔ ከኬንያ አንድ ላይ ነው ኮላብ አድርገን እየሰራን ያለ ነው። አዲስ ሆቴል መጨረሻ ላይ ሎኬሽኑን አስቀምጥላችኋለሁ፣ አገልጽላችኋለሁ። አሁን የሚታዘዘን ሰው ከመጣ በኋላ አስተናጋጇን ጠርተን እናዛታለን ማለት ነው። ጋይስ ምግባችን እንደምታዩት ነው መጥቷል። እዚህ ጋር ክትፏችን አለች። እስቲ አስገቢያት። ችግር የለውም። እዚች ጋር ደግሞ ምን አለች? አይባችን አለች ማለት ነው። አሳያት እስቲ። እዚህ ጋር ደግሞ ዳጣ ነገር አለች ማለት ነው። ይሄኛው ደግሞ የሩዝ እንጀራ ነው። ባይዚ የማታውቁ ሰዎች የሩዝ እንጀራ ነው። ነጭ እንጀራ የሩዝ እንጀራ ነው። ምግባችን እንደዚህ ነው። መጀመር ነው ያለብና ቴስት እናደርገዋለን። አስጠብቁሻ። ክትፎን እስቲ ጸዴ ነው። ሃይብ ውስጥ ኢንቫይት ነው ብራዘር። እዚህ ጋር እቺን ደግሞ በተን ይበላል ዘንድሮ። እቺን ደግሞ አስፈላጊ መስሎ ከታይሽ ተጠቀሚ ብራዘር። ጋይስ እየበላን ነው። እስቲ ቴስት አድርገነው ምን እንደሚል ቼክ እናደርግላችኋለን። አንተ ክትፎ ላይ እንዴት ነው? ስጋ ላይ ቴስት የሚያደርግ አቅም ምላስ ሳዲን እንደማን አራቱ ድምጽ ዝቅ ይላል እንጂ ከፋር በጣም ደስ ይላል ጋይስ። የሞጆ ስጋ በልተህ ታውቃለህ? የሞጆ ስጋ ጣዕም ነው ያለው። በጣም አሪፍ ነው። ምንም አይልም። ጸዴ ነው። ግን የሆነ ትንሽ እንትን የማለት ስሜት አለ አይደል? ምን ተሰማሽ?
ደስ ደስ ነው የሚለው ጋይስ ማለት ነው። ቆይ እስቲ አንዴ ልድገመውና ከሀገር ከወጣሁ ዛሬ ነው ያው በራሃ ፋሚሊ ነው ይሄ ግብዣ ይቀርብልኝ። ቴንኪው ለማለት ፈልጋለሁ። በጣም ችግር የለውም። ችግር ሂሳቡ ላይ ቴንኪው አለ። ሶ ምንም አይልም። በጣም ጸዴ ነው፣ ግን ትንሽ ፖርሽኗ አነሰች። ፖርሽኗ አነሰች። ከዛ በተረፈ በጣም ጸዴ ነው። ይሄ እንትንም ዘይትም የበዛበት አይነት ነገር አይደለም። ሶ አንተ ቅቤ የለም እዚህ ሀገር። አንተ ባይ ኦሪጂናል ቅቤ ከየት ይመጣል እዚህ ሀገር? ውጭ ሀገር ቅቤ ነው የሚገባበት። ስማ የቅቤ ቴስት ነው የሰማኸው አንተ? አያውቅም። የቅቤና የዘይት ቴስት ለይቶ አያውቅም ብሎ ቅቤ ነው። ካሜራማኑ ጋይስ እየሰነዘረ ኦኬ፣ የትኛው እንደሆነ ኦኬ፣ ቅመስ። በጣም ደስ ይላል። እኔም እዚህ ሀገር የመጀመሪያ ክትፎ አይ ምንም ቢሆን እኮ ምግብ እንደ ኢትዮጵያ አይደለም፣ ግን ጸዴ ነው። ስለ የሀገርህን ባህሉን ሽታው ምንም ያስታውሳል። ታውቃለህ ተሰደ ስታቅ ካሜራማን አሁን እኮ ሀሳቡ አካሉ እዚህ ይሁን እንጂ አልተሰደደም። ተሰደ እንዴ እውነቴን ነው። ታማም ጋይስ በጣም ጥሩ ነው። ደስ ይላል። እኔ እንዳየሁት በጣም ደስ ይላል። ካሜራማን እንዴት ነው? አይጸዲ ነው የምትፈልገው እዚህ አዲስ መታችሁ መሞከር ትችላላችሁ። ሀሳቡን አድራሻውን ሀበሻ ቤት ነው። ሶ ይሄኛው ኖርማል ክትፎ በመሀል ሂሳቡንም መንገድ ላይ በኋላ ላይ የምንነግራችኋለን። ለማስታወስ ያህል ክትፎ እንደዚህ ከመጣላችሁ ቀለል ያለ ዋጋ ነው። የኬንያ 500 ሽሊንግ ብቻ ነው መከፍሉት ማለት ነው። የኬንያ 500 ሽሊንግ ትከፍላለህ። ሀገር እንዳለ እየታወቀ ነው የምትበላው። ክትፎን ትበላለህ ማለት ነው። አረ በቃ የሰራ ሶ አሁን ምንድነው ትንሽ በጣም ካሜራማን ነው ነገሩ የበረታ እጄን እያስገባ ነው። ካሜራማን እጄን እያስገባ ነው። ብቻችሁን የበላችሁት ልንባል እንችላለን። ሶ የምሬን ካሜራማን እየበላ ነው። ሰርግ ላይ እንዴት ነው? እኮ ሰናፍጭ ምናምን ነገር ይባላል። የትኛው ነጩን አላመጡት? አዋዜ ሰናፍጭ እሱ መስት ነበር። በዚህ እኮ ይሄን ብላ ካሜራማን ብላ የሚል ሰው አታገኝም። ብላ ይሄን ክትፎ እኮ አክቹአሊ ጉራጌ ናቸው ይሰራል። እኛ ሰርግ ላይ ነው ይበልጭ ማለት የጉራጌ ባህል ነው መሰለኝ። ይታወቃሉ እነሱ በስጋ በጣም ይታወቃሉ። ሶ ናይሮቢ ኬንያ ላይ ከመጣችሁ ደግሞ አዲስ የሚባል ሆቴል አድራሻው 10 ስትሪት ሰከንድ አቬኑ የሀበሻ መንደር ደግሞ አንድ ቪዲዮ እንሰራላችኋለን ኔክስት ላይ ያ በኦሳማ ቪኬ ኦር ደግሞ በራሃ ፋሚሊ የኦሳማ ማነው የሀበሻ መንደር እናሳያችኋለን። የሚገኘው ናይሮቢ ኢስሊ የሚባል ሰፈር 10 ስትሪት ሰከንድ አቬኑ አዲስ ሆቴል የት ነው ካላችሁ የማይነገራችሁ ሰው የለም። እዛ መታችሁ ቴስት ማድረግ ትችላላችሁ ማለት ነው። ያበደ ምግብ ነው። የሀገር ልጅ ቤት ነው። ቅቤ ግን እንትን ባያደርጉበት የሆነ ቅቤ ብላ ካሜራማን ብላ ወላሂ ቢላሂ ነኝ ያልኩ ብላ አክሰማ ብላ አመድ አድርገናል። ያው እንጀራው ክትፎዋ ስላለቀች ነው ያቆምኳ። አንተ ነህ ጨረስኩ። እኔ ጋይስ ምንም ለማውራት ምንም ሁሌ ነው ስማ፣ ይሄ ልጅ ማለት ነው ሁሌ እየበላ አልበላውም ይላል። በኔ ስም ነው እየነገደ ያለው ጋይስ። ጋብዛለሁ ራሱ ነው ይበላ። ካሜራማኑም እንደዛ ጥሩ ጓደኛ ይስጣችሁ እንግዲህ እንዲህ ለዚህ አብቅቶኝ ለክትፎ እንዲህ በቃ ስማ መረቀ ዝም ብላ አበላም እንዴ። ስሙ የዛሬ ቪዲዮ እና የዛሬ ክትፎ ይሄን ይመስላል። ሶ ምን ከ10 ሬት
ከ10 11 ይገባዋል። በጣም ደስ ይላል። አርክቶኛል። የምርሽን የምሬን ነው። እኔ ደግሞ ከ10 9.5 ሰጥቼዋለሁ። ጸዴ ነው። የምር በጣም ጸዴ ነው። እዛ ጋር ደግሞ አንድ ካሜራማናችን ማለት ነው 9.5 ያው ከ10 ሰጥቼዋለሁ 9.5 አይ በእንግሊዘኛ አይደለም ሰው አንተ በአማርኛ ምንድነው 9.5 እኔ እኮ አንዳንዴ አማርኛ እኮ ይጠፋብኛል። ዲያስፖራ እኮ ነኝ ብራዘር። ያ ካሜራማኑ ሬት ሊያደርግ ነው። ከ10 ስንት ነው? ያው እኔ 2 ጉርሻን የቀመስኩ ግን በቀመስኩበት ሁኔታ ያበረው ነው። ከ10 ማለት ነው 100 ይገባዋል። በቃ ሪል የኢትዮጵያ አይነት ጣም ነው ያለው። የምር አዲሶች ይለያሉ። በጣም ያበደ ቤት ነው። ቴንክ ዩ ብለናል ካሜራማን። ደስ ይላል። ከቤተሰቦቻችሁ ጋር መቋደስ ትችላላችሁ። በእንግሊዝኛ ምሬ ባለው መቋደስ ማለት መጋበዝ። ሼር በል ስማ፣ ሼር በል እስቲ በእንግሊዝኛ ሼር ከፋሚሊ ጋር ሼር መደራረግ ትችላላችሁ። ኖ አሚን ካንካም ሂያ ሶ እንግሊሽ ፎር ኢትዮጵያ ሶ ጋይስ ይሄን ይመስላል እንግዲህ ገለናል። ይላል ላመሰግነው ፈልጋለሁ። እጅን አልጣጣኩም። ኦኬ ቴንክ ዩ ክትፎ ተጋብዛ እኮ ነው ጀለስ። በቃ ክትፎ ተጋብዛ እንደዚህ ቀልድ ነው እንዴ? አንተ በኢትዮጵያ ስታንዳርድ ቀልድ ነው እንዴ? ይሄ አሁን ስሞትም ይረሳኛል፣ ግን ይሁን። አሁን እንግዲህ አመቱን በሙሉ በዚህች ክትፎ ቀጣይ አመት ወተን እስከንበላ ድረስ እንደዛ ነው። ሶ የዛሬ ቪዲዮአችን ይሄን ይመስል ነበር። ቀጣይ ባበደ ቪዲዮ እና ከዚህ የተሻለ ቪዲዮ እስከምንገናኝ ራሃ ፋሚሊ ሰብስክራይብ ያደረጋችሁ ኦሳማ ቪኬ ያለ እዚህ ጋር ሊንኩን አስቀምጥላችኋለሁ። የእሱንም ሰብስክራይብ ያደረጋችሁ ካሜራማን እናመሰግናለን። ቀጣይ ባበደ ቪዲዮ እስከምንገናኝ ይመቻችሁ።